እምቅ ችሎታ የሚለው ቃል ሲሰማ ምን አይነት ስሜት ይፈጥርብናል? ለአንዳንዶቻችን የተስፋና የመነሳሳት ብርሃን ሊሆን ይችላል። ለብዙዎቻችን ግን እንዴ ያልተጠቀምንበት ከባድ ሸክም ሆኖ ነው የሚሰማን። ግን በእርግጥ እንደዛ መሆን አለበት? በዚህ ትንታኔ ውስጥ ይህንን ጫና ወደ መነሳሳት እንዲሁም ህልምን ወደ እውነታ የምንቀይርበትን መንገድ አብረን እንገኛለን። እሺ እንግዲያው የምንጓዝበትን መንገድ ላሳያችሁ። በመጀመሪያ እምቅ ችሎታ ማለት በራሱ ምንድነው የሚለውን እንረዳለን። ከዛ ደግሞ ወደ ኋላ የሚጎትቱንን የውስጥ መሰናክሎች እናያለን። በመቀጠል እነዚህን የምናልፍበት ቀላል የሶስት ደረጃ ፍኖተ ካርታ እናያለን። ከዚያም ጉዞአችንን ትርጉም በሚሰጥ የላቀ ዓላማ እናገናኛለን። በመጨረሻም ደግሞ ወዲያውኑ ልንጀምሮ የምንችለውን የመጀመሪያ እርምጃ እንለያለን። እንግዲያውን ጀምር። እስቲ አንድ አፍታ ቆም ብለን ይህንን ሐሳብ እናሰላስለው። አብዛኞቻችን ልንደርስበት ከምንችለው የሕይወት ከፍታ በጣም ርቀን ነው የምንቀረው። ይህ ሐሳብ ትንሽ የሚያስደነግጥ ቢሆንም አንድ በጣም ወሳኝ ጥያቄ ያስነሳል። ታዲያ ለምን ነው በውስጣችን ያለውን ያን ታላቅ አቅም እንዳንጠቀምበት የሚይዘን ነገር ያለው? እስቲ ወደ ዋና ዋናዎቹ ምክንያቶች እንዝለቅ። እንግዲህ የመጀመሪያውና ምናልባትም ትልቁ የአመለካከት ለውጥ የሚመጣው እዚህ ላይ ነው። እምቅ ችሎታ መድረስ ያለብን አስገዳጅ መድረሻ አይደለም፣ በፍጹም። ይልቁንም በየቀኑ የምንወስደው ምርጫ ነው። ይህንን ስንረዳ ጫናው ወደ ኃይል ይቀየራል። ስለዚህ እምቅ ችሎታን ልክ እንደ አንድ ዘር ማሰብ እንችላለን። መሬት ውስጥ ስላለ ብቻ ዛፍ አይሆንም አደል? ውሃ ይፈልጋል፣ እንክብካቤ ይፈልጋል፣ ጊዜ ይፈልጋል። በተመሳሳይ የእኛም አቅም ንቁ ጥረትን ይጠይቃል። በራሱ ጊዜ እንዲሁ የሚፈነዳ ነገር አይደለም። እሺ ታዲያ ይህንን ዘር እንዴት ነው የምናሳድገው? በአራት ቀላል እርምጃዎች። በመጀመሪያ መኖሩን ማየት ወይም ማመን አለብን። ቀጥሎ ለማሳደግ በንቃት መምረጥ አለብን። ከዚያም በቀኑ በተግባር ማለማመድ አለብን። በመጨረሻም ከአረሞችና ከሚጎዱት ነገሮች መጠበቅ አለብን። ከእነዚህ አንዱ ከጎደለ አቅማችን እንደታሸገ ይቀራል። ኦኬ፣ አቅማችንን ማንቃት ምርጫ እንደሆነ ተስማምተናል። ታዲያ ይህን ምርጫ እንዳናደርግ የሚከለክሉን በውስጣችን ያሉ ጠላቶች እነማን ናቸው? እስቲ እንያቸው። ሁላችንም መውደቅን እንፈራለን። ግን እስቲ እናስበው፣ እውነተኛው ውድቀት ምንድን ነው? ወድቆ መነሳት ነው? ወይስ በፍራቻ ተሸብቦ ምንም አለመሞከር? ትልቁ ስህተት፣ ትልቁ ጸጸት የሚሆነው ሁለተኛው ነው። ያለ ስጋት እድገት የለም። ሁለተኛው ትልቅ ጠላት ደግሞ በጣም ተንኮለኛ ነው፣ ምቾት ልክ እንደ ሞቀ ወንበር ነው። አንዴ ከተቀመጥንበት መነሳት ይከብዳል። እድገት ግን ከምቾት ቀጠና ውጪ ነው የሚገኘው። የማያቋርጡ መዘናጋቶች ደግሞ ለአቅማችን እድገት የሚያስፈልገውን ትኩረትና ጉልበት ይሰርቁብናል። ምናልባት ከሁሉም የከፋው እንቅፋት እኛው ለራሳችን የምንፈጥረው ነው። ለራሳችን የምንነግራቸው ታሪኮች፣ እኔ እንዲህ አይነት ሰው አይደለሁም፣ ይህንን በፍጹም አልችለውም አይነት ነገሮች። ቁም ነገሩ ግን ይሄ ነው። እነዚህ ታሪኮች እውነታዎች አይደሉም፣ ሐሳቦች ብቻ ናቸው። ሐሳብ ደግሞ ሊቀየር ይችላል። እሺ፣ መሰናክሎቹን አይተናል። አሁን ደግሞ ከሁሉ በላይ ወሳኙ ነገር ላይ ደርሰናል። እምቅ ችሎታን ወደ እውነታ ለመቀየር የሚያስችል ተግባራዊ እና ቀላል የሆነ መዋቅር ነው። ሂደቱ በሶስት ቀላል በሚመስሉ ቃላት ይጠቀላላል። ማየት፣ መምረጥ እና መኖር። ለማስታወስ ቀላል ቢሆኑም እያንዳንዳቸው ትኩረትና ቁርጠኝነት ይጠይቃሉ። እስቲ አንድ ባንድ እንፈታታቸው። የመጀመሪያው እርምጃ ወደ ውስጥ መመልከት ነው። እስቲ ራሳችንን እንጠይቅ። ምን ስሰራ ነው ጊዜ የሚበራው? ምንም አይነት የስኬት ዋስትና ባይኖርክ እንኳ ምንን መሞከር እፈልጋለሁ? መልሶቹ በውስጣችን የተደበቀውን የአቅም ካርታ ይጠቁሙናል። ሁለተኛው ደረጃ መምረጥ ነው። እዚህ ጋር ማወቅ ያለብን አቅምን መምረጥ የአንድ ቀን ውሳኔ አለመሆኑን ነው። ልክ እንደ ደረጃ መውጣት ነው። አንድ ትልቅ ዝላይ ሳይሆን በየቀኑ የምናደርጋቸው ትናንሽ ግን ተከታታይ እርምጃዎች ድምር ነው። ከምቾት ይልቅ ጥረትን የመምረጥ የየዕለት ውሳኔ ነው። እናም የመጨረሻው ወሳኝ ነጥብ ይሄ ነው። ማንነታችን የአንድ ጊዜ ትልቅ ጥረት ውጤት ሳይሆን የየዕለት ትናንሽ ልምዶቻችን ውጤት ነው። ውጥነት ያለው ተግባር ማንነትን ይቀይራል። መሞከርን ወደ መሆን የሚለውጠው ውጥነት ነው። እሺ፣ አቅማችንን እንዴት እንደምናነቃየን፣ ነገር ግን ጉዞው ሲከብድ እንድንቀጥል የሚያደርገን እውነተኛው ነዳጅ ምንድን ነው? መልሱ ከራሳችን ውጭ ይገኛል። ይህ በጣም ወሳኝ ሐሳብ ነው። አቅማችን ሙሉ በሙሉ የሚለመልመለው ለራሳችን ብቻ ስናስብ ሳይሆን ለሌሎች ጥቅም ስናውለው ነው። ዓላማችን ከራሳችን ሲሰፋ
ተነሳሽነታችንም አብሮ ያድጋል። ዕውቀት ያለ ተግባር ባዶ ነው። ስለዚህ አሁን ይህንን ሁሉ ሐሳብ ወደ አንድ ተጨባጭና ግላዊ የመጀመሪያ እርምጃ የምንቀይርበት ጊዜ ላይ ደርሰናል። የመጀመሪያው ጥያቄ ታማኝነትን ይጠይቃል። እስቲ ቆም ብለን በቅንነት ራሳችንን እንጠይቅ። በየትኛው የሕይወት መስክ ነው በፍራቻ ወይም በምቾት ምክንያት መራመድ ያቆምኩት? ሁለተኛው ጥያቄ ደግሞ ነገ እጀምራለሁ የሚለውን የተለመደ ሽንገላ ይሞግታል። ለመለወጥ የትኛውን የተሻለ የራሴን እትም ነው እየጠበቅኩ ያለሁት? ለምን ዛሬ አልጀመርም? እናም የመጨረሻውና ወሳኙ ጥያቄ ይሄ ነው። ይህ ጥያቄ በዚህ ትንታኔና አንድ ተጨባጭ እርምጃ በመውሰድ መካከል ያለውን ክፍተት ይደፍናል። ያቺ ትንሽ ነገር ምንድን ናት? ስለዚህ ዋናው መልእክት ተስፋ ማድረግ ብቻ ሳይሆን መንቀሳቀስ ነው። ጉዞው የሚጀምረው በአንድ ታማኝ፣ ደፋር እና ወጥ በሆነ እርምጃ ነው። እያንዳንዱ እርምጃ ይቆጠራል።